የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፉበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ መቻሉ ተነገረ። እኛ አማራዎች ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም ሲሉ አርበኛ ዘመነ ካሴ ተናገሩ። ምኒልክ ዕዝ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ጋር የተፋለሙት 11ኛ ዕዝና የአየር ወለድ ኮማንዶ ዕዝ አባላት ድባቅ መመታታቸው ተነገረ። የሁለቱ የትግራይ ኃይሎች ውጊያ ቀጥሏል። በራያ ቀጠና በሁለቱ የትግራይ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ። የአማራ አዲስ ሚዲያ ተከታታዮች እነዚህን እና ሌሎቹን ዝርዝር መረጃዎች ይዘናል። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፉበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ መቻሉ ተገልጿል። በመተከል ቀጠና በተለያየ ጊዜ በነበሩ አገዛዙ በፈጠራቸው ግጭቶች ምክንያት በርካታ አማራዎች ሲፈናቀሉ፣ ሲጨፈጨፉና ሲታገቱ የቆዩ መሆኑ ይታወቃል። ሊቀመንበሩ በቀጠናው ካሉ ታጣቂዎች ጋር ባደረጉት ውይይት ባለፉት ዓመታት በተከታታይ በተከሰቱ በእነዚህ ግጭቶች አጋጣሚ እስከ 4 ዓመታት ድረስ ታግተው የቆዩ 10 ያክል ሴት ወጣቶች ለማስለቀቅ ተችሏል። በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ቀናትን የወሰደው ውይይት ያደረጉት አርበኛ ዘመነ ካሴ እህቶቻችንን ከታገቱበት ቦታ ተረክበው ወደ መኖሪያ አካባቢያቸው ሸኝተዋቸዋል። በዕለቱም አርበኛ ዘመነ ካሴ ተከታዩን መልእክት አስተላልፈዋል። እኛ አማራዎች ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ሰው ክቡር ነው። ርዕዮታችን የሚቀዳው ከዚህ ያስተሳሰብ ባህር ነው እና ማንም ህዝብ ወገናችን ነው። በዚህ ጉዳይ የጉሙዝ ህዝብም ስለዚህ በመተከል ጉሙዝና የአማራ ህዝብ መካከል በሽናሻና የአማራ ህዝብ መካከል በቤኒሻንጉል ጉሙዝና የአማራ ህዝብ መካከል መገዳደልን ሊዘራ የሚሞክረውን የረጅም ጊዜ ጠላት አስተሳሰብ እየነቀል ነው። በቦታው ፍቅርንና አብሮነትን እየተከል ነው። በዚህ የተነሳ ከድርጅቶች ጋር ጥሩ መቀራረብ ፈጥረናል ብለዋል። በመሆኑም በተለያየ ጊዜ በተነሱ ግጭቶች ምክንያት በጉሙዝ ኃይሎች ከስራ ቦታቸው እየተያዙ እስከ 4 ዓመታት ታግተው የቆዩ 10 የአማራ ልጆች ማስመለስ ተችሏል። በዚህ ወቅት እህቶቻችን ተረክበን ወደ ቤተሰቦቻቸው እየላክን ገኛል ያለው ሊቀመንበሩ ለወደፊትም ይቀጥላል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ የተለያየ ማንነት ካላቸው ኃይሎች ጋር የሚያደርገውን የአጋርነትና የትብብር ስራ አጠናክሮ የሚቀጥል ሲሆን በዚህ ረገድ ድርጅታችን በኢትዮጵያ ህልውና በህዝቦች አብሮነትና በአገዛዙ የጋራ ጠላትነት ላይ የተመሰረቱ ተጨባጭ ስራዎችን አጠናክሮ የሚሰራ ይሆናልም ተብሏል። የአማራ ህዝብ የሰላም፣ የአንድነት፣ የአብሮነት እሴቶችን በሚያጎለብት መንገድ በሁሉም ማዕዘናት ለሚኖረው ህዝባችን ደህንነት አስፈላጊውን ሁሉ ማድረጋችን ይቀጥላል ሲል አካቶ ገልጿል። የምኒልክ ዕዝ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ጋር የተፋለሙት 11ኛ ዕዝና የአየር ወለድ ኮማንዶ ዕዝ አባላት ድባቅ መመታታቸው ተነገረ። በምዕራብ ወሎ ግንባር ወግዲ ወረዳ ውስጥ በሁለት ጀነራሎች የተመራ ለተከታታይ 2 ቀናት የዘለቀ ከባድ ውጊያ የተካሄደ ሲሆን በዚህ ውጊያ በርካታ የጠላት ኃይል ተሰናብቷል። 2 መድፍ፣ 2 ሞርተር፣ 4 ዙ 23 እና ከ60 በላይ በሚሆን ተሽከርካሪ የተጫነ እግረኛ ሰራዊትን በመያዝ የ11ኛ ዕዝ ምክትል አዛዥ ሜጀር ጀነራል ዘውዱ ሰጣርጌ እንዲሁም የኮማንዶና አየር ወለድ ዕዝ ኮር 2 አዛዦች ብርጋዴር ጀነራል ሞሲሳ ቶሎሳ በምዕራብ ወሎ ግንባር ወግዲ ወረዳ ውስጥ በርካታ ቀጠናዎችን የሸፈነው ውጊያ ቢከፍቱም የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ሰራዊት ባካሄደው የመልሶ ማጥቃት ውጊያ የወገን ኃይል ድል ቀንቶታል። በማካፍታ ቀጠና ሰኮሩ ታዳይ ከተማ አቅራቢያ የሚገኘውና ታሪካዊ የበላይ ዘለቀ ምሽግ የሚገኝበት ቦታ ላይ ጨመረም ከፍተኛ ተጋድሎ የተደረገ ሲሆን የጠላት ኃይል ላይ መጠነ ሰፊ ሰብአዊና ቁሳዊ ኪሳራ ደርሷል። ከበላይ ዘለቀ ምሽግ በተጨማሪ በጎረንጅ፣ ጎለሌ፣ ሸመኔና ሌሎች አካባቢዎች ውጊያ ሲካሄድ ውሎ አድሯል። ወግዲ ወረዳ ውስጥ እየተካሄደ ባለው ውጊያ መሃል ከባድ ሽንፈት የገጠመው አገዛዙ ለፋኖ መረጃ ሰጥታቸዋል የተባሉ 2 የብልጽግና አመራሮችና ንጹሃን መታሰራቸውን ለማረጋገጥ ተችሏል። በዚህም መሰረት አንደኛ የወረዳው ብልጽግና የፖለቲካ ዘርፍ ኃላፊ አቶ አብይ አያሌውና የወረዳው ኦዲት ኮሚሽን ኃላፊ እንዳልካቸው አቢ እንዲሁም አረቡ ቀዩ የተባለ ባለሀብትና ተስፋዬ ጀማል የተባለ የቡና ባንክ ጥበቃና ሌሎቹ ንጹሃን በዛሬው ዕለት ታፍነው መታሰራቸው ተገልጿል። የጠላት ብልጽግና ኃይል በምስራቅ አማራ ቀጠና ምዕራባዊ ክፍል ላይ ያሰበው ወታደራዊ ስልት በፋኖ ጠንካራ የመልሶ ማጥቃትና የጸረ ሽምቅ እርምጃ ከሽፎበት ለሰዓታት ቆሞ መዋጋት በማይችልበት ሁኔታ ተሽመድምዶ እየፈረጠጠ ይገኛል። በውጊያው አገዛዙ 2 ሰው አልባ አውሮፕላኖችን እያፈራረቀ ያሳለፈ ሲሆን በተጨማሪም 2 ጀነራል መድፍ፣ 3 አየር መቃወሚያ፣ ከ15 በላይ ሞርተርና 107 ቢኤም 23 ዲሽቃ መሳሪያ የታጠቀ በ3 ጀነራሎች የሚመራ በቁጥር
ከ60 በላይ ተሽከርካሪ ሙሉ ሰራዊት ያሰለፈ ቢሆንም ነገር ግን ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃ መቋቋም ባለመቻሉ ባዶ ሆኖ ቀርቷል ነው የተባለው። የሁለቱ የትግራይ ኃይሎች ውጊያ ቀጥሏል። በራያ ቀጠና በሁለት የትግራይ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። በአፋር ባህራ መሬት የሚንቀሳቀሱት የትግራይ ሰላም ኃይል ታጣቂዎች በቲዲኤፍ ጋር በተለያዩ ስፍራዎች እየተዋጉ ነው። በትናንትናው ዕለት ሁለቱ ኃይሎች በዛታ ወረዳ ለሰዓታት የዘለቀ ውጊያ ማድረጋቸው የተሰማ ሲሆን የዚህ ግንባር ውጊያ ዓላማ የኮረም አላማጣ ዋናውን መንገድ ለመቁረጥና ለመቆጣጠር እንደሆነም ታውቋል። በራያ በኩል በአፋር አዋሳኝ አካባቢዎች የተቀሰቀሰው ግጭት ከትናንት ጀምሮ ተባብሶ መቀጠሉን ተከትሎ በአካባቢው ማህበረሰብ ደህንነት ላይ አደጋ መደቀኑ ተገልጿል። እንደ ጨርጨር ባሉ የራያ አካባቢዎች ከሁለት ቀን በፊት የጀመረው ከባድ መሳሪያ የተደገፈ ውጊያ በማህበረሰቡ ላይ ከፍተኛ ጫና እየፈጠረ ነውም ተብሏል። የህወሓት ታጣቂ ኃይል አፋር ክልል የመሸገውን የትግራይ ሰላም ኃይል ለመውጋት ወደ ክልሉ ዘልቆ መግባቱ ተሰምቷል። በዚህም የአፋር ክልል የጸጥታ ኃይሎች ለህወሓት ኃይሎች ምላሽ ሰጥተው ከባድ መሳሪያ የተደገፈ ውጊያም አካሂደዋል። በአፋር ክልል ያለው ወረዳ ውስጥ ከትላንት በስቲያ ጥር 26 2018 ዓ.ም በትግራይ ሰላም ኃይልና የአፋር ጸጥታ ኃይሎች በአንድ ወገን ሆነው ከህወሓት ጋር ውጊያ ሲያደርጉ ውለዋል። እንደ ጨርጨር፣ ኮረም፣ ኦፍላ እና መሆኒ ያሉ የራያ አካባቢዎች ላይ የከባድ መሳሪያ ድምጽ እንደሚሰማም ነዋሪዎቹ ጠቁመዋል። ህወሓት በአፋርና አማራ አዋሳኝ አካባቢዎች በከፈተው ጥቃት ተከትሎ ከአንድ ሳምንት በላይ የዘለቀ ግጭት በተለያዩ አካባቢዎች ተከስቷል። በጠለምት በኩል ግጭቱ በአንድ ሳምንት ለጊዜ ረገብ ያለ ቢሆንም በአፋር በኩል ያለው ተባብሶ መቀጠሉን የአካባቢው ምንጮች ተናግረዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።